الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين النبي صلى الله عليه وسلم والتاريخ ባለፈው ኹጥባችን ላይ መጀመሪያ አካባቢ የነበረውን በሰፊው አይተናል። ነብዩ ሰለላሁ ዐለይሂ ወሰለም መች ተወለዱ፣ እንዴት ነበር ህይወታቸው፣ ነብይ ከመሆናቸው በፊት ከመላካቸው በፊት እናታቸው ጋር ስንት ጊዜ ቆዩ፣ ሐሊመቱ ሰዕዲያ ጋር ስንት ጊዜ ቆዩ፣ ከዛም በኋላ አያታቸው ጋር እንዲሁም ደግሞ አጎታቸው ጋር የሳቸው የህይወት ጉዞ እንዴት ነበር ነብይ እስከሚሆኑ ድረስ ያልነውን በአብዛኛው ባለፈው ኹጥባችን ላይ አይተናል። የነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ያለውን የህይወት ታሪክ ከማየታችን በፊት ነብዩ ሰለላሁ ዐለይሂ ወሰለም መውደድ ዒባዳ ነው፣ ቁርባ ነው፣ ወደ አላህ ሱብሓነሁ ወተዓላ የምንቀርብበት መልካም ነገር ነው፣ ትልቅም ነገር ነው፣ የኢማን ዋና መሰረት ነው፣ ግዴታ ነው። ሱናና የሚወደድ ብቻም ሳይሆን ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ካልወደደ እሳቸውን ሳይወድ እሳቸው ከተላኩ በኋላ ጀነት የሚገባ ፍጡር የለም። የነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የጀነት መግቢያው በሩ እሳቸው ብቻ ናቸው። ማንኛውም እሳቸው ከተላኩ በኋላ እኔ አላህን እወዳለሁ፣ የአላህ ሰው ነኝ፣ ጌታዬን አመልካለሁ፣ ዒሳን እከተላለሁ፣ ሙሳን እከተላለሁ፣ የኢብራሂም ተከታይ ነኝ፣ የኑህ ተከታይ ነኝ ቢል እድዓ ብቻ ነው የሚሆነው። ክርክር ወይም ደግሞ ዝም ብሎ መረጃ የሌለው መረጃ ቢስ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ብቸኛ እሳቸውን መከተል፣ በእሳቸው መንገድ መመራት የጀነት በርና ቁልፉ እሳቸውን መከተል ብቻ ነው። ይሄን ያደረገው አላህ ሱብሓነሁ ወተዓላ ብቻ ነው። አላህ ሱብሓነሁ ወተዓላ ነው ያለው። ነገር ግን ሰዎች ሙስሊሞች ነብዩ ሰለላሁ ዐለይሂ ወሰለም ግዴታቸው ከሆነ የኢማናቸው ዋና መሰረታዊ ክፍል ከሆነ ነብዩ ሰለላሁ ዐለይሂ ወሰለም መውደድ የሚባለው በምን ነው? በትክክለኛው የትኛው ነው? ትክክለኛው ያልሆነው የትኛው ነው የሚለው ነገር ማወቅ ጠቃሚ ነው። አብዛኛው ሰው ተፈጥሯዊ ውዴታ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ይወዳል፣ መውደድም አለበት። ይሄ ተፈጥሯዊ ውዴታ ይባላል። ሙስሊም ስለሆነ የነብዩ ሰለላሁ ዐለይሂ ወሰለም የእሳቸው መልእክተኛችን እሳቸው ስለሆኑ እሳቸውን ይወዳል፣ ታላቁም ታናሹም ሴቱም ወንዱም። ነገር ግን የእሳቸው ውዴታ የሚገልጽበት ነገር ግን አብዛኛው እሳቸው ነብዩ ሰለላሁ ዐለይሂ ወሰለም ያልመጡ ያልተናገሩት ወይም ደግሞ ብሎም የማይወዱት ብሎም በተቃራኒው እሱ ወዳለሁ እያለ የሚሰራው ነገር ግን ደግሞ في نفس الوقت ከእሳቸው ውዴታ የሚርቅበትና ወንጀል የሚሆንበት አጋጣሚ ላይ ይወርቃል። ባለማወቅ በአብዛኛው ባለማወቅ ነው ማለት ነው የሚቻለው። አንዳንዴ ምናልባት ያወቁም ሊሆን የሚያደርጉ ሰው ሊኖሩ ይችላሉ። አብዛኛው ሰው ግን የነብዩ ሰለላሁ ዐለይሂ ወሰለም ውዴታ ነው በሚል እሳቤ ነው። ግን ያ ዒባደላህ ነብዩ ሰለላሁ ዐለይሂ ወሰለም መውደድ በዚህ ደረጃ ከሆነ ከፍ ያለ ከሆነ የጀነት ቁልፍ ከሆነ ነብዩ መውደድ የሚባለው ምልክቶች ምንድናቸው የሚለው ዋነኛው ነብዩ ሰለላሁ ዐለይሂ ወሰለም መከተል ነው። ማንኛውም ስራኛ ለአላህ ብለን የምንሰራው ጀነት ለማግኘት የምንሰራው ወደ አላህ የምንቃረብበት ነገር ሁሉም ነብዩ ሰለላሁ ዐለይሂ ወሰለም ሰርተውታል ወይ? እንዲሰራ መልእክት አስተላልፈዋል ወይ? ሲሰራ አይተውት አረጋግጠውታል ወይ? በእሳቸው ጊዜ የነበሩ ሰሃቦችስ ይሄን ተግባር ፈጽመውታል ወይ? ከእሳቸው በኋላ ይሄ ነገር ተሰርቷል ወይ የሚለውን በደንብ ማረጋገጥ ያስፈልጋል። የዲን ጉዳይ ሲሆን ነው፣ ለአኺራ የምትቃረብበት ጉዳይ ሲሆን ነው። ሌላውን አያካትትም። በዱንያ ጉዳይ በስራ ጉዳይ ሐላል ብቻ ይሁን እንጂ ያኔ ያልተሰራ ስራ፣ ያኔ ለንግድ፣ ያኔ ያልተሰራ ለዲን መልካም ዱንያ የምናገኝባቸው ነገሮች አንሰራም አይባልም። ችግር የለውም። ለአላህ መቃረብ፣ አጅር ለማግኘት፣ ጀነት ለመግባት፣ ሚንዳ ለማግኘት የምንሰራው ስራ ከሆነ ግን ነብዩ ሰለላሁ ዐለይሂ ወሰለም ስሩት ሲሉ ብቻ ነው ሊሆን የሚችለው። ስለዚህ አላህ ማለት ነው እኔን የምትወዱ ከሆነ የአላህ ሰው ከሆናችሁ መልእክተኛውን ተከተሉት፣ እኔን ተከተሉ ይበላቸው ይላል ነብዩ ሰለላሁ ዐለይሂ ወሰለም። እኔን ተከተሉኝ እስቲ
እውነተኛ አላህ ባሮች ከሆናችሁ አላህን ፈሪዎች ከሆናችሁ ጌታችሁን አምላኪ ከሆናችሁ እኔን ተከተሉኝ በላቸው። ያኔ ነው አንደኛ የአላህን ውዴታ ታገኛላችሁ፣ አላህ ይወዳችኋል። ሁለተኛ ወንጀላችሁ ይማራል፣ አላህ ወንጀላችሁን ይመራችኋል። አላህ መሐሪና አዛኝ የሆነ ጌታ ነው። ይሄ ፈተና ነው፣ እክትባር ነው፣ ተፈትኖ ነው። ስለሞገተ ስላሰበ ስላለ የመሰለውን ስለሰራ ሲሰራ ያየውን ነገር ስለሰራ አይደለም። ሰዎች እየሰሩት ነው፣ በአብዛኛው ሰው ቦታ እየሰራ ነው ብቻ ብሎ መስራቱ እንደ መልካም ነገር ሊያደርገው አይችልም። ብዙ ሰው መስራቱ ብዙ ቦታ መኖሩ ለመልካም ነገር ወይም መልካም ለመሆኑ ማረጋገጫ ሊሆን አይችልም። እኛ ሙስሊሞች ነን። መረጃው ፊት ለፊታችን አለ። የአላህ ኪታብ ፊት ለፊታችን አለ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ፊት ለፊታችን አለ። ማወቅ ከፈለግን ማወቅ ይቻላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስትከተሉ ብቻ ነው የአላህ ውዴታ የሚሆነው። አንተ ስለወደድክ አይደለም። ሸእኑ መውደድህ ሳይሆን መወደድህ ነው ጉዳዩ። እኔ መውደድህ ሳይሆን ያኛው አካል እኔን ይወደኛል የሚለው ነው ዋናው መታወቅ ያለበት ነገር። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሳረግ አላህ ሱብሓነሁ ወተዓላ ይሄን በማድረጌ ሚንዳ ይሰጠኛል፣ ይመነዳኛል፣ ይወደኛል የሚለው ነገር በደንብ ልታሰብበት ይገባል። አብዛኛው ሰው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ነብዩ ሰለላሁ ዐለይሂ ወሰለም ብዙ ክስተቶች አሉ እሳቸው የተወለዱበት፣ ሂጅራ የሄዱበት፣ የተላኩበት፣ ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ የወጡበት፣ ኢስራእ ያረጉበት ብዙ ሐዋዲሶች አሉ፣ ክስተቶች አሉ። እንደ መቃረቢያ ግን ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ታላቅ ክስተቶች ስለሆኑ መልካም ስራ እየሰራችሁ ብታሳልፏቸው አጅር ታገኙባቸዋለሁ ስላላሉን ነው እኛ እነሱ እንደ ትልቅ ነገር አድርገን ያን ያስታወስን ማሳለፍ አላስፈላጊ ነው የምንለው። ለምን? የአላህ መልእክተኛ ናቸው። ኸይር መሆኑን ወደ አላህ መቃረቢያ መሆኑን ሊያውቁት የሚችሉት ሰዎች እንደዚህ አይነት ነገሮች ሲነገራቸው አይ እኛ እኮ ነብዩን ስለምንወድ ነው እናንተ ደግሞ ነብዩን አትወድም ብለው በድፍረት ይናገራሉ። ላ ያ አኺ ነብዩ ሰለላሁ ዐለይሂ ወሰለም መውደድ ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ማይወድማ ከሆነ እኮ ሙስሊም ሊባል አይችልም፣ ግዴታ ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ውዴታ የሚገለጸው እሳቸውን በመከተል እሳቸውን በመታዘዝ በእሳቸው መስመር በመሄድ ያዘዙትን በመስራት ነው እንጂ እሳቸው መወለዳቸውን መጥላት አይደለም። እሳቸው መላካቸውን መጥላትማ ሌላ ጉዳይ ነው፣ መጥላት አይደለም። እኛ ኸይር ሊመስለን ይችላል፣ ኸይሩን ላናስበው እንችላለን። ለው ካነ ኸይረን ለሰበቁና ኢለይህ መልካም ቢሆን ኑሮ ደግሞ እነዛ ዋና ታላላቅ የነበሩ ሰሓቦች መልካም ስራ የተባለ ነገር ሁሉ ያልቀረባቸው ጀነት የተመሰከረላቸው ሰሓቦች ከኛ በፊት በተሻለ ሁኔታ ባደረጉትና በሰሩት ነበር። ያኔ ሰምዐን ወጣዓ እኛ ምን ሰራ ነበር። ሌላው ሰዎች ነብዩን ሰለላሁ ዐለይሂ ወሰለም ሲያወድሱ መድሒ ሲያረጉ ድንበር ያልፋሉ፣ እሳቸውን ይለምናሉ። እሳቸው ታላቅ ሁሉ ነገር እንደሚያውቁ ይገልጻሉ። ባገላለጻቸው ይህም ስተት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ከዕለታት አንድ ቀን ሴቶች ተሰባስበው ነብዩ ሰለላሁ ዐለይሂ ወሰለም ባሉበት መካከል ተሰባስበው ደስ ስላላቸው የሰው ልጅው ነብዩ ሰለላሁ ዐለይሂ ወሰለም ይወዳል እንኳን በፊት ለፊት ያዩአቸው ይቅርና አሁንም ያለው ተፈጥሯዊ ውዴታ ከፍተኛ ነው። የነብዩ ሰለላሁ ዐለይሂ ወሰለም ውዴታ እንያይቱ ምናለች ወፊና ነብዩን يعلم ما في غد በመካከላችን የአላህ መልእክተኛ አለ ቀጣዩን ሁኔታ ሁሉ የሚያውቅ ስትላቸው ላ ተቁል هذا ነብዩ ሰለላሁ ዐለይሂ ወሰለም ያመሰገነች ነው። የነገውን የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው። እኔ ነብይ ነኝ፣ የአላህ መልእክተኛ ነኝ፣ ሰው ነኝ፣ ደረጃዬን ከፍ ያደረገኝ የሰው ልጅ ላስተምር የተላኩ መልእክተኛ ነኝ እንጂ የነገውን ከዛ በኋላ ያለውንማ አላውቅም። የሚያውቀው ቁል ላ يعلم الغيب إلا الله አላህ Subhanahu Wa Ta'ala ብቻ ነው። ሰሓቦች ከለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንተ ሰይዱና ወብኑ ሰይድና አንተ ታላቃችን የታላቃችን ልጅ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያሞግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሰይድ ናቸው። ላ እንደዛ አትበሉ፣ በዚህ እንደዚህ ማለት አያስፈልግም። ቁሉ ቢቀውሊኩም አና ረሱሉላህ ወአና ዐብዱላህ እኔ አላህ መልእክተኛ ነኝ፣ የአላህ ባሪያ ነኝ። ያንኑ ንግግራችሁን ፊትሉት የነበረውን ንግግር ነው ማስቀጠል ያለባችሁ እንጂ ሸይጣን ወዳልሆነ መስመር እንዳይወስዳችሁ። ነሳሮች የመርየም ልጅ ዒሳን አለይሂ ሰላም ወደድን ብለው ከሚገባው ስልጣንና ደረጃ በላይ ከፍ እንዳደረጉት ሁሉ ምስጋና በሚል ሰበብ እኔን ከፍ እንዳታረጉኝ ላ تغالوا في مدحي
لا تطروني كما أطرت النصارى ابن مريم فوالله እኔ አላህ ከሰጠኝ ደረጃ በላይ አንድም ሰንዝር ከፍ እንድታረጉኝ አልፈልግም እኔ አላህ ባሪያና አላህ መልእክተኛ ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እሳቸውን ማወደስ ይፈቀዳል የአላህ ባሪያ ናቸው የአላህ መልእክተኛ ናቸው በእሳቸው ላይ ሶላዋት ማብዛት ይወደዳል በምን መልኩ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ሶላት እንዳወርዱ ባዘዟቸው መልኩ ነብዩ ሰለላሁ ዐለይሂ ወሰለም መከተል በምን መልኩ كما جاء رسول الله صلى الله عليه وسلم ያኔ ነው ከነቢያቶች ከስዲቆች ከሹሃዳዎች የምንሆነው አላህና መልእክተኛውን የታዘዙ ሰዎች እነኚህ ሰዎች ከነቢያቶች ጋር ናቸው ከሹሃዳዎች ጋር ናቸው ከእውነተኞች ጋር ናቸው ከደጋጎች ጋር ናቸው ምን ያማረ ወዳጆች ጓደኞች ናቸው በማለት አላህ Subhanahu Wa Ta'ala ይናገራል መልእክተኛውን ከተከተልክ ወንጀልህ ይማራል የአላህ መልእክተኛ ይወደዋል የየውም القيامه የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓት ተጣ የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓት አገኛለ የነብዩ ሰለላሁ ዐለይሂ ወሰለም ሐውድ የተዘጋጀ ለኡመቶች የተዘጋጀ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያሉትን ሐውድ ዘጣለ ያ ካልሆነ ግን በተቃራኒ ይሆናል የሚል ነበር የነብዩ ሰለላሁ ዐለይሂ ወሰለም ውደታ በምን ይገለጻል በምን እንገልጻለን ከእንዴት ነው ከየት ወዴት የሚለውን በደንብ መማር በዛ መልኩ መቀጠል ያስፈልጋል የሚል ነው የኹጥባው አብዛኛው መልእክት ነገር ግን አሁን ላይ እንደምታየው ሰዎች ውደታ ነው ብሎ እንደሚገልጹስ ረድስ እንደሚያረጉት እንደሚሰባሰቡት መልኩ አለመሆኑ ደግሞ ጠንቅቆ ማወቅ ያስፈልጋል አንዳንዴ ሐላል ያልሆነው ነገር ሐላል ማድረግ ሁለተኛ ወንጀል ነው እየሰራ እንኳን ሐላል አይደለም ብለህ ስትሰራው የተሻለ ነው ሁለት ወንጀል እንዳይሆን ጥንቃቄ ያስፈልጋል የሚል ነው የኹጥባው መልእክት እንዲያጠቃላይ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ከሚከተሉትና ከተከተሉት ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ከሚያገኙት ሰዎች አላህ Subhanahu Wa Ta'ala ያድርገን ኢንሻአላህ ሲራው ይቀጥላል هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين ودمر أعداء الدين إله الأولين والآخرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين